ድዳችሁ በዚህ መልኩ አብጦባችሁ ወይ ደግሞ ያበጠበት ሰው አይታችሁ ታውቃላችሁ? ሰላም ዶክተር ሰላም ነኝ ከፍናን ልዩ የጥርስ ህክምና። ድዳችሁ እንዲህ በሚያስደነግጥና ባልተለመደ ሁኔታ ማበጥ ከጀመረ ጂንጃይቫል ኢንላርጅመንት ሊሆን ይችላል። ጂንጃይቫል ኢንላርጅመንት በዋነኝነት በጥርስ መቆሸሽ እና በቫይታሚን ሲ እጥረት የሚመጣ ሲሆን ከዚህም በተጨማሪ በእርግዝና አማካኝነትና ለሚጥል በሽታ ወይ ደግሞ ለሃይፐርቴንሽን የሚሰጡ መድኃኒቶችን እንዲሁ እብጠቱን ሊያስከትሉ ይችላል። አንዳንዶቹ እብጠቶች በጥርስና በጥርስ መሃል ላይ ያለውን ስፍራ በመጠቀም የሚያድጉ ይሆናል። አንዳንዶቹ ደግሞ ሙሉ በሙሉ ጥርሱን እስከ መሸፈን የሚደርሱ እብጠቶች ናቸው። ታዲያ እንደዚህ አይነት የድድ ማበጥ ከተከሰተ መፍትሄ የሚሆነው ወደ ጥርስ ህክምና ተቋማት በመምጣት ጂንጂቬክቶሚ ወይ ደግሞ የድድ ቆረጣ ማድረግ ሲሆን ትርፉ ድድ ከተነሳ በኋላ በሐኪም የሚታዘዙ የቁስል ማድረቂያ መድኃኒቶችን በሚገባ መውሰድ ነው። ከዚያ በኋላ ጥርሳችንን በሚገባ ጠዋትና ማታ በማጽዳት ዳግመኛ ይህ የድድ ህመም እንዳይከሰት ማድረግ ይቻላል። እንደዚህ አይነት የጤና ነክ መረጃዎችን ማግኘት ከፈለጋችሁ የፕላስ ምልክቷን በመጫን ቤተሰብ ይሁኑ።